ይህንን ቪዲዮ ተመልከቱት። ይሄ ሰው ሲሕር ወይ ድግምት መሬት ውስጥ እየቀበረ ይገኛል። ረሱል ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ሰዎች እንድንርቅ መክረውናል። አንድ ሰው ሳሒር ጋር ድግምተኛ ጋር ከሄደ ለ40 ቀን ያክል ሰላቱ ተቀባይነት አያገኝም። እንደዚሁም ደግሞ ይሄ ድግምተኛው የሚለውን ነገር አምኖ ከተቀበለ ቀድ ከፈረ ቢል ቁርአን በቁርአን እንደካደ ነው። በቁርአን የካደ ሰው ደግሞ ከእስልምና ይወጣል። እነኚህ ሳሒሮች ድግምተኛ ማለት በጣም ወራዳና ርካሽ የሆኑ ሰዎች ናቸው። ከብዙ ነጃሳ ነገር ጋር ከተጨማለቁ በኋላ እንዲሁም አላህንና መልእክተኛውን ተሳድበው ብዙ አጸያፊ ድርጊቶችን ፈጽሞ ነው አንድ ሰው ላይ ሲሕርን ወይ ድግምትን የሚሰሩት። አብደላ ኢብኑ መስዑድ አንድ ጊዜ በመንገድ ላይ ሲሄዱ አንድ ሳሒርን አገኙትና እስኪ ሴፍ ስጡኝ ብለው አንገቱን ቆረጡና ገደሉት። ሰዎቹም አንተ የረሱል ሰሐባ ሆነ እንዴት እንዲህ ታደርጋለህ? እንዴት ሰው ትገላለህ? አሉት። አብደላ ኢብኑ መስዑድ ምን አሉ? ረሱል ሰለላሁ ዐለይሂ ወሰለም ሳሒሮችን ድግምተኞችን ስታገኙ በሴፍ በሏቸው ብለውናል አሉ። እና እነኚህ ሳሒሮች በጣም ርካሽና ወራዳ የሆኑ ሰዎች ናቸው። ከእንደዚህ አይነት ሰዎች ልጆቻችንንም ቤተሰቦቻችንንም ራሳችንንም በከፍተኛ ሁኔታ ማራቅ ይጠበቅብናል። ሰዎች እንዲጠቀሙበት ቪዲዮ ማጋራታቸው እንዳዘነጉት። አሰላሙ አለይኩም ወረሕመቱላህ